የካቲት 26 2018 ዓ.ም ከትንታጉ ፖለቲከኛ አበበ አካሉ በኑሮ ውድነት የዜጎች ኑሮ ምሬት የብር አቅም መዳከም የማይገልጸው ሆኗል። ይህም ከተማ ገጠር ገደብ የሌለው በርካታ ዜጎች እስከ ልመና መሰማራትን አስከትለዋል። በተለይ ጡረተኞችና አቅመ ደካማ የሆኑት ላይ እየደረሰ ያለው ጫና መንግስት ሁኔታዎችን ለማረጋጋት የማይችል ከሆነ አስከፊ ሁኔታ እንደሚሆን ተንብየዋል። መንግስት ሆይ የዜጎች ብሶትና መፍትሄዎቻቸው በተለያዩ የእውቀት ዘርፎች ባለሙያዎች ማለትም የጥበብ፣ የኢኮኖሚ፣ የማህበራዊ ኑሮና የአመራር፣ የፕሮጀክቶችና ስትራቴጂ ዝግጅቶች፣ የቴክኖሎጂን ጨምሮ በርካቶች ምክሮችን ቢያቀርቡም በእኔ ሚዛን የምክር ተቀባይ ፈጽሞ አልተገኘም። እኔ ያልኩት ካልሆነ ሞቼ እገኛለሁ፣ ከእኔ በላይ ማንም የለም፣ እኔ ከሞትኩ ሰርዶ አይብቀል ወዘተርፈ በአጠቃላይ ትዕቢት እንጂ ትዕግስትና ጥበብ ጠፍቶ 80% ዜጎች የሲኦል ኑሮ እየኖሩ መሆኑ እጅግ አሳስቦኛል። መሪዎች ሆይ ፈሪሃ እግዚአብሔር ካላችሁ በቅዱሱ መጽሐፋችን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 2 እስከ 4 ድረስ እንዲህ ይላል። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በምለው መርህ ዜጎችን ምሩ፣ በውድ እንጂ በግድ ሳይሆን ይላል። በእርግጥም ይህ ልመናዬ ለእናንተ ተምኔታዊ ወይም ዩቶፒያን ሊሆንባችሁ ይችላል ነው። ደንታ ስለሌላችሁ ነገር ግን አምላክ ልቦና ይስጣችሁና በአፋጣኝ እንድትፈጽሙ የምመክራችሁ ጦርነትን አቁሙና ሰላምን አስፍኑ። እርሻን በእጥፍ በአዳዲስ ፕሮጀክቶች በማጀብ ትርፍ የምግብ እህል አምርቱና የተራበውን በዝቅተኛ ወጪ መግቡ፣ ኑሮውንም ለውጡ፣ ዜጎችን የረኩ አድርጉ፣ የሰማይ አባታችሁም የተሻለ ይሰጣችኋልና። ካልሆነም መቀመቅ ያወርዳችኋል፣ ያዋርዳችኋል። ልቦና ይስጣችሁ። ዘሪሁን ከጋረማው